ሰላም ልጆች እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት ታሪክ የቅዱስ ዳንኤልን ታሪክ ነው። የቅዱስ ዳንኤል ታሪክ በመጽሐፍ ቅዱስ ውስጥ ትንቢተ ዳንኤል በሚል በሰፊው ይገኛል። እኔ ግን ለዛሬ እንደሚመች ለእናንተ እንደሚከተለው አቅርቤላችኋለሁ። የባቢሎን ንጉስ ናቡከደነጾር በኢየሩሳሌም በነገሰ ጊዜ አንድ ትእዛዝ አዘዘ። እሱም መልካሞች፣ ጥበበኞች፣ ዕውቀት የሞላባቸው ብልሃተኞች በሙሉ በአጠቃላይ አስተዋዮች ወጣቶች እንዲመለመሉና ለ3 ዓመት እንዲሰለጥኑ ብሎ ትእዛዝ አዘዘ። የንጉሱም ጃንደረባ እነዚህን ጥበበኞች አስተዋዮችን መረጠ። ከተመረጡትም መካከል አንደኛው ዳንኤል ነበረ። ሌላም ደግሞ የዳንኤል ጓደኞች አናንያ፣ ሚሳኤልና አዛሪያም አብረው ተመርጠው ነበር። ዳንኤል ከተመረጡት ወጣቶች በሙሉ እሱ እጅግ ብልሃተኛና የእግዚአብሔር መንፈስ ያደረበት ነበረ። እናም ንጉሱ እነዚህ የተመረጡት ልጆች ጥበበኞች ለ3 ዓመት እንዲማሩ አዘዘ። ለ3 ዓመት ደግሞ ሲማሩ ያማረ ምግብ፣ ጠጅ፣ መጠጥ፣ ስጋ፣ የፍራፍሬ አትክልት ሁሉ እየበሉ እንዲማሩ ሰውነታቸውም እንዲጎለብት በአእምሮም እንዲያድጉ እንዲበለጽጉ ፈለገና እንደዛ አደረገ። ከዛም የንጉሱን ትእዛዝ በመቀበል ጃንደረባው የተመረጡትን አስተዋዮች ጥበበኞች ለ3 ዓመት በእንደዚህ ሁኔታ ለማድረግ መዘጋጀት ጀመረ። እና ማድረግ ሲጀምር ዳንኤል ወደ ንጉሱ ጃንደረባ በመሄድ እባክህን እንደዚህ ያማረ ምግብ፣ መጠጥ እኛ መብላት አንችልም። እኛ የምንኖረው ቆሎ፣ ጥራጥሬ እንዲሁም ውሃ በመመገብ ነው። ነገር ግን እኛ አናሳፍርህም። ልክ እንደሌሎች ሰውነታችን ከስቶ አይታይምና እባክህን ብሎ ጃንደረባውን ለመነው። ከዛም የንጉሱ ጃንደረባ ግራ ገባው። እንዴ ቆሎና ጥሬ ውሃ ብቻ ጠጥታችሁ እንዴት አትከሱም? ንጉሱ ከዛ እኮ እኔን ችግር ውስጥ ይከተኛል፣ እባክህ ዳንኤል ብሎ ጠየቀው። ዳንኤልም ግድ የለም ለ10 ቀን ፈትነንና ከዛ በኋላ እኛ ከስተን ከተገኘ እኛ እንቀጣለን። ከዛም እንደሌሎቹ ብዙ መጠጥና መብል መብላት እንጀምራለን። ነገር ግን ለ10 ቀን ፈትነን ብሎ ለመነው። የንጉሱም ጃንደረባ እሺ በቃ ለ10 ቀን ፈቅጄላችኋለሁ፣ ባላችሁት መሰረት ተመገቡና ከዛ በኋላ ግን ሰውነታችሁ ከከሳ እንደሌሎቹ ግዴታ መመገብ አለባችሁ ይላል። ከዛም ዳንኤልም ደስ አለውና እስከ 10 ቀን ወደ እግዚአብሔር እየጸለዩ ከጓደኞቹ ጋር ከአናንያ፣ ከአዛሪያና ከሚሳኤል ጋር አብረው በመጸለይ በተቆጠበ ምግብ ማለትም ጥራጥሬና ውሃ ብቻ በመመገብ 10 ቀን አለፈ። ከዛም ከ10 ቀን በኋላ ጃንደረባው መጥቶ ሲያያቸው ምንም ሰውነታቸው አልከሳም ነበር። እንደውም ከሌሎቹ ብዙ ምግብ፣ መጠጥ፣ ጠጅ፣ ስጋ ከሚበሉት የበለጠ ያማረና የተዋበ ሰውነት ነበራቸው። ፊታቸውም እጅግ የሚያምርና የሚያንጸባርቅ ነበር። ከዛም ግራ ገባው። እንደዚህማ ከሆነ እኔ አላስቸግራችሁም፣ በቃ ይኸው 3ቱንም ዓመት እናንተ በምትፈልጉት ምግብና መጠጥ መጠጣት ትችላላችሁ፣ የኛን ምግብ ካልበላችሁ ብዬ አላስገድድም አላቸው። ከዛም በኋላ ለ3 ዓመት ያክል ዳንኤል እና ጓደኞቹ ሌሎቹ እንደሚያደርጉት አላደረጉም ነበር። በእግዚአብሔር ፊት እጅግ ይጸልዩ ነበር። እንዲሁም ጥራጥሬ፣ ውሃ በመመገብ ብቻ ነበር የቆዩትና በዛ መካከል እንደዚህ ሆነ። ናቡከደነጾር በወቅቱ የነበረው ንጉስ ማለት ነው በነገሰ በ2ኛው ዓመት አንድ ህልም አለመ እና ህልሙንም እንዲፈቱለት ሁሉንም ጠቢባኖች በአገሪቱ ያሉትን ህልም የሚፈቱ ጠቢባኖችን ዕውቀት ያላቸውን በሙሉ እንዲሰበሰቡና የሱን ህልም እንዲፈቱ ጠየቃቸው። ነገር ግን
ያንን ህልም የሚፈታ አልተገኘም ነበር። ከዛም ንጉሱ በጣም በመቆጣት በቃ ይሄንን ህልሜን የሚፈቱ ካልሆኑ እነዚህ ጠቢባኖች አያስፈልጉም፣ ስለዚህ ገደሉ ብሎ አወጀባቸው። ከዛም ጃንደረቦቹ ደግሞ ይሄንን ትዕዛዝ ተቀብለው ሰዎችን ማሳደድ ሲጀምሩ ዳንኤል ደግሞ ወደ እግዚአብሔር ገብቶ ጸለየ እና እግዚአብሔር የህልሙን ፍቺ እንዲነግረው አብዝቶ ጠየቀ። ከዛም ወደ ንጉሱ ጃንደረባ በመሄድ እኔ ጠቢባኖችን ከመግደላችሁ በፊት እኔ የንጉሱን ህልም መፍታት እችላለሁና ወደ ንጉሱ ውሰዱኝ አለ። ከዛም ጃንደረባው በመገረም እሺ ብሎ ወደ ንጉሱ ወሰደው። ከዛ ንጉሱ ፊትም በመቅረብ እንዴ ይሄ ሁሉ ጠቢባን ያልቻለውን ህልም እንዴት ነው አንተ ልትፈታልኝ የምትችለው በማለት ንጉሱ ጠየቀው። ዳንኤልም አዎ እውነት ነው፣ ህልሙ ከባድ ነው፣ ነገር ግን ለእግዚአብሔር የሚሳነው ነገር የለምና እግዚአብሔር ገልጦልኛል አለው። ከዛም ንጉሱ በመደነቅ የህልሙን ፍቺ ሰማው። ዳንኤልም በእግዚአብሔር ታምኖ ነበርና በሱ በተሰጠው ጥበብና ማስተዋል መሰረት የህልሙን ፍቺ ነገረው። ከዛም ንጉሱ እጅግ ተደነቀና በአብዝቶ እንዲሾም አደረገው። ጠቢባኖችም እንዳይሞቱ እንዳይገደሉ አደረገ። ከሱም ቀጥሎ ደግሞ ዳሪዮስ ነገሰ። በዳሪዮስ ዘመንም እንዲሁ ዳንኤል እጅግ ጥበበኛና በእግዚአብሔር የታመነ ሰው ስለነበረ የበለጠ በመንግስቱ ላይ ሾመው፣ አዛዥም አደረገው። በዚህ ጊዜ ሌሎቹ እጅግ ቀኑበት። እናም በዳንኤል ላይ ስህተት መፈለግ ጀመሩ። ነገር ግን ዳንኤል በእግዚአብሔር ፊት ንጹህ ነበረ፣ ምንም በደል አላገኙበትም። ብቸኛ የሚያገኙበት በደል እግዚአብሔርን በማምለክ ብቻ በንጽህናው ብቻ ነበርና አንድ ጊዜ እንዲሁ ተሰብስበው ክፉ ነገር መከሩ። እሱም ምንድነው? በቃ ዳንኤል ክፉ ነገር ሊሰራ ስላልቻለ አንድ ዘዴ እንዘይዳሉና ወደ ንጉሱ ተመካክረው ገቡ። ከዛም ለንጉሱ ገብተው ንጉስ ሆይ ሺህ ዓመት ንገስ፣ አንተ ታላቅ ንጉስ ነህ፣ ስለዚህ ለአንድ ወር ያክል ለ30 ቀን ማለት ነው ማንም ሰው ወደ እግዚአብሔር እንዳይጸልይ አንተ ብቻ እንድትጸልይ ይደረግ፣ ምክንያቱም አንተ ንጉስ ነህ፣ አንተ ያልከው ነገር ሁሉ መከበር መደረግ አለበት ብለው ነገሩት። እሱም ብዙም አላስተዋለም፣ እሺ አለና ትዕዛዝ አስተላለፈ። ደግሞ በወቅቱ የሚገርማችሁ ልጆችዬ ንጉስ ያለው ነገር ይፈጸማል፣ የማይፈጸምበት ምንም መንገድ የለም። ከዛ እሺ ብሎ ተጻፈና በዛም ጽፈቱ ላይ የንጉሱን ማህተም አደረገበትና በየንጉሱ በሚያስተዳድረው ቦታ ሁሉ እንዲነገር ተደረገ። ከዛ ይሄንን ዳንኤልም ሰማ። ነገር ግን ዳንኤል ከአምላኩ ፊት ማመስገን እንዲሁም ለአምላኩ መጸለይን አላቆመም ነበር። ይሄንንም በድብቅ እነዛ ተንኮለኞች ይከታተሉት ነበር። ከዛም በኋላ ዳንኤል ወደ አምላኩ ሲጸልይ አዩት። ከዛም ይሄንን ሄደው ለንጉሱ ነገሩት። ንጉስ ሆይ አንተ ያዘዝከውን ትዕዛዝ በመሻር ዳንኤል እየጸለየ ነው ወደ እግዚአብሔር፣ ስለዚህ ሊቀጣ ይገባል አሉት። ከዛም ንጉሱ ደነገጠ። ለምን መሰላችሁ? ንጉሱ ዳንኤልን እጅግ ይወደው ነበር። ምክንያቱም ዳንኤል ንጹህ ሰው ስለነበር ይሄንንም ንጉሱ ስለሚያውቅ እጅግ ይወደው ነበር። ግን አሁን ያዘዘውን ትዕዛዝ ጥሶ ተገኝቷልና በጣም ተጨነቀ። ከዛም እነዛ ተንኮለኞች ነገስታቶች ማለትም ከንጉሱ በታች ያሉት አለቃዎች ሹማምንቶች ይሄንን ካልተፈጸምክማ አንተ ምኑን ንግስና እኮ ይቃለልባል ብለው እጅግ አስጨነቁት። ከዛም ዳንኤልን እንዲጠራ አደረገ። ከዛም ዳንኤል ተጠየቀ። ዳንኤልም አዎ እኔ ጸልያለሁ ወደ እግዚአብሔር፣ እሱንም ጸሎቴንም አልተጓጉልም አለ። ከዛም ንጉሱ አዘነ፣ ምንም ማድረግ አልቻለም። እንደውም ቀኑን ሙሉ ይሄ ነገር እንዳይፈጸምበት
በቃ ሲጨንቀው ሲያጓትተው ዋለ። ግን እነዛ መሳፍንቶቹ አስጨነቁት ንጉሱን። በቃ ይሄንን ማድረግ አለብህ እያሉ ከዛም በመጨረሻ ወሰነና ዳንኤል ትእዛዙ እንዲፈጸምበት አደረገ። ትእዛዙ ደግሞ ምን መሰላችሁ ልጆች? በተራቡ አንበሶች መካከል እንዲወረወርና እንዲበላ ማድረግ ነበር። ብዙ የተራቡ አንበሶች በጉድጓድ ስር አሉና በዛ ስር ተጥሎ እንዲበላ ማድረግ ነበር። ከዛም በመጨረሻም ንጉሱ ይሁን ብሎ ፈቀደና ይዘው አስረው ዳንኤልን ወደ ጉድጓዱ ስር ወሰዱት። ከዛም ወረወሩት። ንጉሱ ግን እጅግ ተጨንቆ ነበር። ከዛም ምን አለው ንጉሱ ለዳንኤል? ዳንኤል የምታመልከው አምላክ ይርዳ ብሎ ተወረወረ። ከዛም ዳንኤል ከተወረወረ በኋላ ግን አንበሶች አንዳች ነገር አላደረጉበትም ነበር። ምክንያቱም ልጆች ዳንኤል በእግዚአብሔር ፊት ንጹህ ነበረ። ምንም ነገር አላጠፋም ነበር። እንዲሁ ተንኮለኞች ተንኮል ሰርተው ስለነበር ከዛም እግዚአብሔር መልአኩን ልኮ አንበሶችን አዘጋ። እንደውም እንዲያጫውቱት አደረገ። ምንም እንዳይነኩት አደረገ። ከዛም እዛው አደረ። ንጉሱ ዳሪዮስ ደግሞ እጅግ ሲጨነቅ አደረ። እንዴት ሆኖ ይሆን? ዳንኤል ተበላ ይሆን? እግዚአብሔር ረዳው ይሆን? እንዴት አደረገው ይሆን እያለ እጅግ ሲጨነቅ አደረ። በአይኑም እንኳን አንዲት እንቅልፍ መተኛት አልቻለም። ራቱንም አልበላም፣ መጠጥም አልጠጣም። በቃ ሲጨነቅ አደረ። ከዛም ልጆች በጠዋት ገና እንደነጋ ንጉሱ ፈጥኖ ወደ ዳንኤል ሄደ። ዳንኤል ወደ ተጣለበት ጉድጓድ ከዛም ሄዶ ዳንኤል ሆይ የምታመልከው አምላክ አድኖሃልን ብሎ ጠየቀው። ዳንኤልም ድምጹን ከፍ አድርጎ አዎ ንጉስ ሆይ ሺህ ዓመት ንገስ፣ እኔ በእግዚአብሔር ፊት ምንም አልተገኘብኝም፣ ክፋት አልተገኘብኝም። ስለዚህ እግዚአብሔር መልአኩን ልኮ አዳነኝ፣ አንበሶችም አልበሉኝም ብሎ ነገረው። ከዛም ንጉሱ እጅግ ደስ አለው። ኑ ቶሎ በሉ ፈጥናችሁ ዳንኤልን አውጡልኝ ብሎ ጃንደረቦችን አዘዛቸው። ከዛ ዳንኤልም ወጣ። ከዛ በኋላ ንጉሱ ይህንን ነገር በተንኮል እንዳደረጉት ስለገባው በዳንኤል ላይ ተንኮል የሸረቡበትን ደግሞ በአንበሳ ጉድጓድ እንዲጣሉ አዘዘ። ከዛም እነሱ ሲጣሉ አንበሶች እየተረባረቡ በሏቸው። ዳንኤልን ግን ወደ ቤተ መንግስቱ ወሰደውና የበለጠ ከፍ አድርጎ በሁሉም ላይ አዛዥ አድርጎ ከሱ በታች ሾመው እና አለቃ አደረገው። ከዛ በኋላ ንጉሱ ዳንኤልን አማከረው። ምን እናድርግ አለው። ዳንኤልም እንደዚህ ያለ ሁሉም ሰው እግዚአብሔርን እንዲያመልክ እግዚአብሔርን እንዲፈራ አድርግ ብሎ መከረው። ከዛም ንጉሱ ዳሪዮስ አንድ ጽሕፈት አጻፈ። ምንድነው እሱ? ሁሉም ሰው እኔ በማስተዳድረው አገር ውስጥ ያለ ሁሉም ሰው በዳንኤል አምላክ በእግዚአብሔር ፊት እንዲጸልይ፣ እንዲፈራ፣ እግዚአብሔርንም እንዲያከብር ይሁን ብሎ በተለያየ ቋንቋ ጽፎ ለሁሉም ሰው እንዲደርስ ትእዛዝ ወይም አዋጅ